በችሎት ሲገኙ ሊጠብቁ ስለሚገባ ስነ ስርዓት ምን ያህል ያውቃል? ከሳሽ ወይም ተከሳሽ፣ ምስክር እንዲሁም ታዳሚ ሆነን በችሎት አዳራሽ ስንገኝ ልንጠብቃቸው የሚገቡ ስነ ስርዓቶች አሉ። በነገራችን ላይ ችሎቶች ክፍት ስለሆኑ የማስቻያ አዳራሹ የቻለውን ያህል ሰዎች ተገኝተው ሊታደሙ ይችላሉ። ይህን ስንል ግን ዝግ ችሎቶችን አያካትት። በማወቅም ይሁን ባለማወቅ የሚፈጸሙ የስነ ስርዓት ጥሰቶች የቅጣት ውጤት ስላላቸው ወደ ፍርድ ቤት ሲሄዱ እነዚህን 7 ወርቃማ ስነ ስርዓቶችን ማወቅ ይጠቅም። አንደኛው ስነ ስርዓት ሰዓት ማክበርና ቀድሞ መድረስ ነው። የችሎት መጀመሪያ ሰዓት ከመድረሱ ቢያንስ 30 ደቂቃ ቀድሞ መገኘት ይመከራል። ለዳኞች ክብር መስጠት ሁለተኛው ስነ ስርዓት ነው። ዳኞች ወደ ችሎት ሲገቡና ሲወጡ በመቆም ክብርን መግለጽ ግዴታ ነው። ይህንኑ እንዲያስፈጽሙ የተመደቡ የችሎት ስነ ስርዓት አስከባሪዎች በችሎት ውስጥ መቼ መነሳትና መቀመጥ እንዳለብን ይነግሩናል። የመነሳቱ ትርጉምም ለፍትህ የሚሰጠውን ክብር ለማሳየት ነው። ዳኞችን ስንጠራም ክቡር ዳኛ፣ ክብርት ዳኛ ወይም የተከበረው ችሎት በማለት መሆን አለበት። ዳኛውን በደንብ የሚያውቁት የቅርብ ሰው ቢሆን እንኳ በስም መጥራት በፍጹም አይፈቀድም። ችሎት ስንታደም ያለባበስ ስነ ስርዓትም አለው። ሶስተኛው ስነ ስርዓት ይኸው ነው። ውድ ልብስ ሳይሆን የችሎቱን ክብር የሚመጥን ንጹህና ተገቢ ልብስ መልበስ ይጠበቅብናል። ቱታ፣ ነጠላ ጫማ፣ ኮፍያና በሐኪም ካልታዘዘ በቀር ጥቁር መነጽር አይፈቀድም። አራተኛው ስልክና ኤሌክትሮኒክስን የተመለከተው ነው። ወደ ችሎት ከመግባታችን በፊት ስልክን መዝጋት ወይም ድምፁን ማጥፋት ይገባናል። የመገናኛ ብዙሃን ቢሆኑ እንኳን ያለ ፈቃድ ፎቶ ማንሳት፣ ቪዲዮ መቅረጽ ወይም ድምፅ መቅዳት በጥብቅ የተከለከለ ነው። አምስተኛ በችሎት ውስጥ ንግግርና አቋቋምን በተመለከተም ስነ ስርዓት አለ። ጉዳይን ለማስረዳት ወይም አጭር ምላሽ ለመስጠት እንኳ ቢሆን ቆመ መሆን አለበት። መናገር የሚቻለው ዳኞች ሲፈቅዱ ብቻ ነው። ዳኛ ሲናገር ማቋረጥ አይፈቀድም። ስንናገርም መመልከት ያለብን ወደ ችሎቱ ወይም ወደ ዳኞች ነው። ምስክሮችን ወይም ጠበቆችን ስናናግር ወይም ስንጠይቅ ወደ እነሱ መመልከት እንችላለን። ጠበቆችና ምስክሮችን ስንጠራ ትክክለኛውን ማዕረጋቸውን በመጥራት መሆን አለበት። ስድስተኛ በፍጹም የተከለከሉ ተግባራትን ያካትታል። መመገብ፣ ማስቲካ ማኘክ ወይም መተኛት የተከለከለ ተግባር ነው። ጋዜጣ ወይም መጽሔት ማንበብ ወይም ጌም መጫወትም አይፈቀድም። ጎን ካለ ሰው ጋር ማውራት ወይም በጽሁፍ ማስታወሻ መለዋወጥም አይፈቀድም። የመጨረሻው ስነ ስርዓት ማስረጃ ማቅረብን የሚመለከተው ነው። ማንኛውንም የጽሁፍ ማስረጃ ለዳኛው ቀጥታ መስጠት አይቻልም። ለችሎት ስነ ስርዓት አስከባሪ ማቀበል ይኖርብናል። የህግ ባለሙያዎች ወይም ጠበቆች በችሎት ስነ ስርዓቶች ላይ ለደንበኞቻቸው ቀድሞ ገለጻ በማድረግ በችሎት ፊት ዘና ብለው እንዲቀርቡ መርዳት ይችላሉ። እናንተስ የፕሮቶኮል ጉዳይ ቤተሰቦቻችን ከችሎት ስነ ስርዓት ጋር የተያያዘ ምን ገጠመኝ አላችሁ? በአስተያየት መስጫው አጋሩ። ፕሮቶኮል ስርዓት ነው። ስርዓትን ማወቅ ደግሞ ስልጡንነት ነው። ገጾቻችንን መወዳጀታችሁን እንዳትረሱ። ጤና ይስጥልኝ።